ጤና ይስጥልኝ ውድ ተመልካቾቼ እንደምን ቆያችሁ? ዛሬ ማሳያችሁ ሜታ ኤአይ የምትባለውን አፕሊኬሽን ማለትም ቪዲዮ መስራትና ማዘጋጀት ለማትችሉ ወይም ለከበዳችሁ ልጆች በቀላሉ መንገድ በዚህ ተጠቅማችሁ ቪዲዮውን ማዘጋጀት ትችላላችሁ ማለት ነው። ቪዲዮውን ካዘጋጃችሁ በኋላ ድምጻችሁን ሪከርድ አድርጋችሁ ከቪዲዮ ጋር እኩል እንዲሄድላችሁ ቪዲዮአችሁና ድምጻችሁ ወይም ጽሁፋችሁ ከቪዲዮ ጋር የሚመሳሰል አድርጎ እንዲቀርብላችሁ የሚያደርግ ነው ማለት ነው። ይሄንን አፕሊኬሽን የምታገኙት አፕ ስቶር ወይም ፕሌይ ስቶር ላይ ሄዳችሁ ዳውንሎድ በማድረግ ይሄንን አፕሊኬሽን መጠቀም ትችላላችሁ ማለት ነው። እኔ ዛሬ ማሳያችሁ ጽሁፍ አዘጋጅቻለሁ ማለት ነው። ጽሁፌን አምጥቼ ነው እሱ ላይ ፔስት አድርጌ መጠቀመው ማለት ነው። ከዛ ኖት ላይ ገባና የመጀመሪያው ላይ ኮፒ እናደርግና እንደዚህ የሚበቃንን በትንሽ ሰከንዶች ላይ ስለሚያዘጋጅልን ማለት ነው። ከዚህ እንወጣና ቀጥታ ማለት ነው መተን እዚህ ላይ ነው የምናስቀምጥለት ማለት ነው። ይሄ አፕሊኬሽን እንደ ጄሚናይ እንደ ቻትጂፒቲ አይነት ይዘቶች አሉት፣ ግን ይሄኛው የሚለይበት ምክንያት ቪዲዮዎችን ያዘጋጅልናል ማለት ነው። በቀላሉ ቪዲዮንም እዚሁ ላይ እየሰራችሁ እንደ ቲክታክ አይነት ፕላትፎርም ነው። ውስጡ ላይ ብዙ ሀገራት ሰዎች እዚህ ላይ ቪዲዮ እየሰሩ ይለቃሉ ማለት ነው። ይሄን እንደዚህ ካደረግን በኋላ ቪዲዮ አዘጋጅልን እንለዋለን ማለት ነው። ከዛ ሴንድ የምትለዋን እንነካለን ማለት ነው። ልክ ጽሁፋችሁን ስታስገቡለት ማለት ነው እንደዚህ ጽሁፎቻችሁን ስታስገቡለት እንደዚህ እያዘጋጀ ቪዲዮ ይሰጣችኋል ማለት ነው። እነዚህን ቪዲዮ ዳውንሎድ እንደዚህ ታደርጉታላችሁ ማለት ነው። ከዛ ጋለሪያችሁ ላይ ይሆናል ማለት ነው። ሁሉንም በዚህ መልኩ ጽሁፋችሁ ስታስገቡ ራሱ ያዘጋጅላችኋል ማለት ነው። ከዛ እናንተ የሚጠበቅባችሁ ዳውንሎድ ማድረግ ነው። ልክ እንደዚህ ስታስገቡለት የሁሉንም ቪዲዮ እንደዚህ ስለሚያዘጋጅ ዳውንሎድ እያደረጋችሁለት ማዘጋጀት ትችላላችሁ። ከዛ ወጣችሁ ካፕከት ላይ ገብታችሁ ኒው ፕሮጀክት ትሉና የመጣላችሁን ቪዲዮ እንደምታዩት ሁሉንም አድ ታረጉታላችሁ ማለት ነው። ከዛ አድ ትሉታላችሁ ማለት ነው። የሚመጣላችሁ በዚህ ሳይዝ ስለሆነ የሁሉም የገባው እናንተ በሰጣችሁት በርሳችሁ መሰረት ስለሚሆንላችሁ ቀጥታ ትሄዱና ሮቴት ታደርጉታላችሁ። የምትፈልጉት 16 በ9 ከሆነ እንደዚህ ታደርጉትና ቀጥታ የምትሄዱት ራይት አድርጋችሁ ቪዲዮ ያዘጋጃችሁለት ላይ ትሄዱና እንደዚህ ከት ላይ ትገባላችሁ ማለት ነው። ክሮፕ ማድረጊያው ላይ 16 በ9 የሚለው ላይ እንደዚህ ስታስገቡለት ራሱ ቆርጦ ያዘጋጅላችኋል ማለት ነው። ከዛ ከናንተ የሚጠበቅባችሁ ራይቷን ብቻ ነክታችሁ መታችሁ እዚህ ጋር በእጃችሁ እንደዚህ ዙም ስታደርጉት ይገባል ማለት ነው። ስታዩት ያው ጥራት ያለው ቪዲዮ ተዘጋጅቶላችኋል ማለት ነው። ሌላኛውንም እንደዛው እየገባችሁ ክሮፕ ታረጉና 16 በ9 እንዲያዘጋጅላችሁ ታረጋላችሁ። በእጃችሁ እንደዚህ ታረጉታላችሁ ማለት ነው። ሁሉንም ቪዲዮዎች በተመሳሳይ እየገባችሁ እንደዛ ታደርጉትና ከዛ በእጃችሁ እንደዚህ ዙም ስታረጉት በስተክክል ይመጣል ማለት ነው። ሁሉንም እንደዚህ እየቀየራችሁ ታዘጋጁታላችሁ ማለት ነው። ራሱ ካዘጋጀላችሁ ውጪ እንዳትነካኩት ማለት ነው። ወተር ማርኩ እንዳይገባባችሁ ስለሚጠቅማችሁ በዛ መሰረት ተከተሉት።
ሁሉንም እንደዚህ ካዘጋጀን በኋላ አነስተኛ ስለሆነ ሰከንዱ እናንተ የምታደርጉት ቪዲዮውን ስትነኩት እንደዚህ ከዛ ታይም ያመጣላችኋል ማለት ነው። እዚህ ጋር ስፒድ የሚለውን ትነኩና ማለት ነው የሁሉንም የቪዲዮዎች ስፒዳቸውን ተቀንሱላችኋላችሁ ማለት ነው። ኖርማል በሚሆነው ማለት ነው የማያስከፍለው ላይ ማለት ገብታችሁ ነው። ከዛ 0.5 ታረጉታላችሁ። ደቂቃው እናንተ ከምትሰሩት ከቪዲዮዋችሁ ጋር ተመሳሳይ ስለሚሆን ራይት እያደረጋችሁት ሰከንዱ ይረዝምላችኋል ማለት ነው። ደቂቃው እንደምታዩት ደቂቃው ይረዝማል ማለት ነው። እንደዚህ እያደረጋችሁ ሁሉንም እየገባችሁ ታስተካክሉታላችሁ ማለት ነው። ሁለተኛውንም ስፒድ ላይ ተገባላችሁ። ኖርማል የሚለው ላይ ትሄዱና 0.5 የምትለውን ትመርጡለትና ራይት ታረጉታላችሁ። ቼክ ስታደርጉት ሁሉም ላይ እንደዚህ ይገባል ማለት ነው። ሁሉንም ላይ የሄዳችሁ ስፒድ ኖርማል የሚለውን ትመርጣላችሁ። ከዛ 0.5ን ታረጋላችሁ ራይት። ሁሉንም እንደዛ ቼክ አድርጋችሁ ስትጨርሱ ምንድነው የምታደርጉ የሚቀራችሁ ማለት ነው ድምጻችሁን መቅዳት ብቻ ይሆናል። ድምጻችሁን ስትቀዱ ደግሞ እንደዚህ ታደርጋላችሁ። ሪከርድ አለ። ሪከርድ በሚለው ላይ ቮይሳችሁን ማስገባት ማለት ነው። ከዛ በኋላ ከፊት ለፊት ኢንትሮአችሁን ከኋላ ደግሞ አውትሮ አስገብታችሁ ኤሌመንቶችን ደግሞ መሀል ላይ ያስገባችሁ መጠቀም ትችላላችሁ ማለት ነው። የዛሬ ቪዲዮ ይሄንን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ።